ለማርያም ቅዱሳን ሐዋርያት እመቤታችን ያለችበት ቦታ እንዲገለጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ሁለቱ ሱባኤ ካደረጉ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላክ ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችንን ሥጋ ሰጥቷቸው በክብር ገንዘው በጌቴሰማኒ ቀብረዋታል። የሶስት ሰዎች ስትል ወደ 40 አካባቢና 316 ወደ 8 ይላል እንጠራለን። እውነት ለመናገር ከሰኞ እስከ ዓርብ ጾሙ የጀመረው ዓርብ ነው። ከሰኞ እስከ ዓርብ ማለት ልክ 5 ሰዓት ላይ ሲሆን ሰዓታት እንቆማለን እስከ 9 ሰዓት 12 ሰዓት ቅዳሴ ይገባል። ቅዳሜና እሑድ ሲሆን ሰዓታት 3 ሰዓት እንቆማለን። ቅዳሴ 7 ሰዓት እንገባለን። እናንተ አንደኛውን ክፍል ተኝታችሁ ሁለተኛውን ክፍል ተኝታችሁ ሶስተኛው ልክ ሲያቃዣችሁ ተነስታችሁ ትመጣላችሁ እና እውነት ለመናገር ከቅዱስና ከዚህ ከዮሐንስ ታንሳላችሁ ብዬ አላስብም። ያላቀም መቼም የአዋቂዎችን ልብ ለልጆች የአዋቂዎችን ልብ ለልጆች እሰጣለሁ እንዳለ ቢሰጥ ነው ብዬ ነው የማስበው እና ሌላ አይደለም። እርግጥ የተወሰኑት ላይመች ይችላል፣ ግን አንዳንድ ጊዜም ደግሞ እንደ ሃይማኖት ሆኖ ማፈርም ጥሩ ነው። ማፈር ማለት ጥሩ ምንድን ነው? እንደው ግፋቢ ቅዳሴ ላይ እንኳን ባትገቡ መሀል ላይ እንኳን ለመግባት ለልጆቻችሁ የምታስተምሩት በጣም ስህተት ነው። ልንገራችሁ፣ ማርያምን ነው የምላችሁ፣ በጣም ትልቅ ስህተት ነው የምታስተምሯቸው። ማለት እኛ ከአባቶቻችን አላገኘንም። አሁን ይሄን ስህተት እኔ አድርጌው ቢሆን ኖሮ አቤት ስትወጪ አቤት ስትበሉ፣ እውነትን ነው የምላችሁ። ምንድን ነው ከእናንተ ልጆቻችሁ ማለት ይገርመኛል። እንደው አሁን እንደው እሺ ይሁን እንደው በቃ እንቅልፍ ጥሏችኋል፣ በ8 ሰዓት ይመጣል። ደግሞ ጊዜው ታሳይባል። ልጆቻችሁ በጣም እንኳን ሻት ወደ ቁርባኑ ትልኳቸዋላችሁ። መቅሰፍት እኮ ነው። እኛ እንደው ትፈራላችሁ እያልን ነው ጥቅስ ማንጠቅስባችሁ ማለት ነው። ባይቆረብስ በቃ ጸበል ጠጥተው ሄዱ። እናንተ መስሏችሁ ነው። ይሄ እዚህ የሟይ ቂጣ ይባላል። እዚህ በሰሜኑ አካባቢ የሰነድ ዶቄት ትላለች እና የሟይቱ የሰነድ ዶቄት ማለት በየቤቱ ትሰበስባለች። አቃቢት ናት። አቃቢት ታውቃለህ? ደረጀ አቃቢት ታውቃለህ? አታውቅም? አቃቢ እንደው